ሰላም ሰላም ጤና ይስጥልኝ የቴምር ስቴት ቤተሰቦች እንዲሁም የቲክታክ ጓደኞቼ ማለት ነው። ዛሬ አዲስ ነገር አለ። ወደ አንድ ቦታ ለመሄድ ዛሬ በጠዋት ተነስተናል ማለት ነው። ከአዲስ አበባ ተነስተን ወደ አምቦ አቅጣጫ ልንይዝ ነው ማለት ነው። ወደ አምቦ አቅጣጫ ለምንድን ነው ካላችሁኝ፣ ከአምቦ በቅርብ ርቀት ላይ በምትገኘው የመዝናኛ ስፍራ ብዙ የተባለላት ቦታ ለማየት ነው ማለት ነው። እንግዲህ ጉዞአችንን ጀምረናል። የሚያስፈልገን ነገር ይዘናል፣ መኪናም ይዘናል ማለት ነው። ከዛ በኋላ እንትን ካልን በኋላ ትንሽ ከተጓዝን በኋላ ኦልሞስት የአንድ ሰዓት ጉዞ ካደረግን በኋላ ሆለታ ደረስን። ሆለታ ላይ ቁርሳችንን በላን ማለት ነው። እዛ 15 ደቂቃ ቆየን። ከዛ አዲስ ሰላም ወይም ኤጀራ የምትባል ከተማ ደረስን። ከዛ እያልን አስጎሪ እንዲሁም ከዛ ግንጭ እያልን አምቦ ደረስን ማለት ነው። ከአምቦ በቅርብ ርቀት ላይ እንደምትገኝ መረጃ ስለነበረን በዛው መሰረት መሄድ ጀመርን ማለት ነው። ከአምቦ ልክ እንደወጣን ወደ ስፍራው አካባቢው መሬት አቀማመጡ በስፋት እርሻው ምናምን ነገር ጤፎችን እያየን እዛ ደረስን ማለት ነው። ከዛ በኋላ የመሬቱ አቀማመጥ በጣም አስገራሚ ነበርና እነሱን በትነሱት በመሳብ በኋላ ላይ መኪናው ከላይ በመውጣት ማለት ነው ከላይ ያለውን ቪው ለመውሰድ ጥረት አድርገን ነበር ማለት ነው። በዛው መሰረት እየሄድን ነው። ከዛ በኋላ ከትንሽ ቆይታ በኋላ ኦልሞስት ጉዞአችን ከ12 ሰዓት ተኩል ጀምረን እስከ 4 ሰዓት ተኩል በሚደርስ ማለት ነው ደረሰ ማለት ነው። የግንጪ አካባቢ ስፍራ ላይ ደረሰን ማለት ነው። ከላይ እስቲ ያለውን ነገር አሳያችኋለሁ። በመኪና ላይ ወጣ ማለት ነው። ከጓደኞቻችን ቀወጥ ነው ማለት ነው። ከዛ ትንሽ ደግሞ ከቪው ከላይ ሆነን ከቀረጽን በኋላ ማለት ነው የእግር ጉዞ ነበረ። ያቺን የእግር ጉዞ ደግሞ በእግር እስቲ ምን እንደሚመስል አሳያችኋለሁ። በጣም ትንሽ አድካሚ ነው፣ ግን በጣም ነው ደስ የሚለው። ፓርት ቱን ደግሞ በቀጣይ ቪዲዮ ላይ ይዤላችሁ ቀርባለሁ ማለት ነው። አመሰግናለሁ።